ኢክራም ፈነዳች ጠገበች። እሙዬ ኢክራምን ታውቃታለች እያሉኝ ነው። እናትህ ዝምታ መርጣለች። በጣም ታውቃታለች፣ በጣም ትወዳታለች፣ እንድንጋባ ትፈልጋለች በላቸው በላኛለች። እናቴ ማንን ነው ምን ብላ መጣች ሊመስለኝ እኮ ነው። ወይ ፈኪያን ታውቂያታለሽ? ፈኪያን ታውቂያታለሽ? የትኛው ፈኪያ? ፈኪያ አይደለም ፋኪያ የምትባልሽ ታውቂያለሽ? አብራኝ የሚሰራልሽ አታውቂማ? አታውቂም። ኢክራምን ብቻ ነው የምታውቂው? በኔ ላይፍ ላይ ኢክራም ብቻ ነው የምታውቂው? እሱንም አሁን ያወኳት መሲ መስጥኝ እየሾችኝ እኮ እሙዬ በስልካት ይሾኛለች። ላይቭ ገብታ ይመችሻል ላይ እሙዬንማ አላሳየኋትም። እዛ ምናምን ምስኪን ልጅ ናት። ምንድን ነው እኮ ምንድን ነው እንጂ አረብኛ ትነግረኛለች። ኢክራም ነው የምትፈልገው? ኢክራም ተመቸች? እንዴ ኢክራም ተመቸች ይላል። ሰማት ልትመችም ባትመችም ከአንተ ጋር ናት። እምዬ ለላይ ባትሆንም አድላቱን ቁጭ አድርጌ እኮ የሆነ ነገር ጠይቅሽ አቤት ብትይ ሆነብሽ። ቢላ አብራኝ የምትሰራውን ፈኪያ የምትባል ታውቃታለሽ? አላውቃትም አለች። ኢክራም ማን ነው ብሩካት ከዛ ተመቸች ይችላታለሁ ተመቸች ይመቻ አንተ ከተመቸ አለች። እንደዚህ ያረዳ ልጅ ናት። እኔ ማለት እንደዛ አይነት ነው እንጂ እኔ መረኩልህን ካላገባ አትለኝም። አንተ የመረከው ነው ከጠበቀ ልጅ ድራሽ የምትላለው ከጠበቅ ገና እኔ መቼም ኢክራም ጋር ከማዘረከው እያለች ነው ከጠበቀ ልጅ ድራሽ የምትላለህ። ሳም ነው ለምንድን ነው ልጅሽ ማለት በጣም እኮ ትልቅ ሰው ነው። 27 28 ዓመት